ዳንግላ ከተማ የመስጂድ ኢማሙ ተገደሉ። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የወጥባ መስጂድ ኢማም ሼክ ሱፊኒያ አደም ትላንትና ምሽት በሰው እጅ ተገድለዋል። አራት ልጆች አባት የሆኑት ሼክ ሱፊኒያ የኢሻን ሶላትን አሰግደው ወደ ቤታቸው በመመለስ ላይ ሳሉ ነበር ባልታወቁ አካላት በተተኮሰባቸው ጥይት ህይወታቸው ያለፈው። ይህንን ተከትሎ የዳንግላ ከተማ ህዝበ ሙስሊም በአደባባይ በመውጣት ግድያውን በጽኑ አውግዟል። ለተፈጸመው አረመኔያዊ ድርጊት በአስቸኳይ ፍትህ ይሰጥበት ሲሉ በብርቱ እየጠየቁ ይገኛሉ። በዳንግላ ከተማ የመስጂድ ኢማም መገደላቸውን ተከትሎ ህዝበ ሙስሊሙ ፍትህ ለመጠየቅ በአደባባይ ወጣ። በአማራ ክልል ዳንግላ ከተማ ቀበሌ 02 የሚገኘው የወጥባ መስጂድ ኢማም ሼህ ሱፊያን አደም ትናንት ምሽት የኢሻ ሰላት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው አልፏል። የአራት ልጆች አባት የነበሩት የሼህ ሱፊያን ህልፈት በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል። ድርጊቱን ተከትሎ ህዝበ ሙስሊሙ በአደባባይ በመውጣት ግድያውን በጽኑ የተቃወመ ሲሆን ለተፈጸመው የወንጀል ድርጊት በአስቸኳይ ፍትህ እንዲሰጥ በብርቱ ጠይቀዋል። በአማራ ክልል በጎጃም ዳንግላ ከተማ ቀበሌ 02 በሚገኘው የወጥባ መስጂድ ኢማም በመሆን ያገለገሉ የነበሩ ሼህ ሱፊያን መሐመድ ባልታወቁ ታጣቂዎች በተፈጸመባቸው የጥይት ጥቃት ህይወታቸው አልፏል። መረጃዎች እንደሚያመለክቱት ሼሁ የኢሻ ሰላትን ካሰገዱ በኋላ ወደ መኖሪያ ቤታቸው በመመለስ ላይ ሳሉ ጥቃቱ ደርሶባቸዋል። የአራት ልጆች አባት የነበሩት ሼህ ሱፊያን በአካባቢው በሃይማኖታዊ አገልግሎታቸው የሚታወቁ ሰው እንደነበሩም ተነግሯል። ይህ አሳዛኝ ክስተት በዳንግላ ከተማ ከፍተኛ ድንጋጤና ሀዘንን ፈጥሯል። በተለይም የከተማው የሙስሊም ማህበረሰብ አደባባይ በመውጣት ግድያውን በጽኑ በማውገዝ ላይ ይገኛል። ተሳታፊዎችም የወንጀሉ ፈጻሚዎች በፍጥነት ተለይተው ለህግ እንዲቀርቡና ፍትህ እንዲሰፍን ጠይቀዋል። እስካሁን ድረስ የጥቃቱ ፈጻሚዎች ማን እንደሆኑ በይፋ አልተገለጸም። እንዲሁም የግድያው ምክንያት በይፋ አልታወቀም። ስለዚህ በዚህ ደረጃ ማንኛውንም ወገን ተጠያቂ ነው ብሎ መደምደም አይቻልም። የሚመለከታቸው የጸጥታና የፍትህ አካላት ሙሉ ምርመራ እንዲያካሂዱና ውጤቱን ለህዝብ በግልጽ እንዲያሳውቁ ጥሪዎች እየቀረቡ ይገኛሉ። በአጠቃላይ በንጹሃንና በሃይማኖት መሪዎች ላይ የሚፈጸሙ ጥቃቶች ማንኛውም ማህበረሰብ የማይቀበላቸው ድርጊቶች ናቸው። የህግ የበላይነት መከበርና ተጠያቂነት መረጋገጥ እንዲሁም የመሰል ክስተቶች ዳግም እንዳይደገሙ ተገቢ እርምጃ መወሰድ አስፈላጊ መሆኑ እየተገለጸ ይገኛል። በመጨረሻም ለሼህ ሱፊያን መሐመድ ፈጣሪ ምህረቱን እና ጀነትን እንዲያድላቸው ለቤተሰቦቻቸው፣ ለወዳጆቻቸውና ለመላው የእምነት ተከታዮች መጽናናትንና ሶብርን እንመኛለን።